በዚህ በጉባኤው ማጠናቀቂያ ያለፈው ሳምንት ሲጠናቀቅ አንደኛው ተወልደ ገብረ ጻድቃን የሚባልና ጌታቸው አሰፋ የደህንነቱ ከተናገራቸው ነጥቦች ካሁን በኋላ ኢትዮጵያ ጋር መቀጠል የማይቻል ነው። እጣ ፈንታችን የሚወሰነው ከኤርትራ ጋር በመንፈጥረው ግንኙነት ነው። ይሄንንም ጀምረናል ይላል። ጌታቸው አሰፋ ደግሞ ያለውን እንየው። ይሄ ደመጣጮ የነበረው ማለት ነው። የፕሪቶሪያው ስምምነት መፈረም አልነበረበትም። ህወሓት ከስልጣን ያስወጣ መንግስትን ያፈረሰ ነው ስምምነቱን ማለት ነው። ህዝቡን አስተባብረን ከሻቢያና ከፋኖ ሆነን እንዋጋለን። ይሄንን ያለው እንግዲህ ስለዚህ ተመልከተው እና ይሄ የሚሆን ነገር አይደለም። የትግራይ ህዝብ የሚቀበለው አይደለም። በነገራችን ላይ ሰሞኑን ደብረጽዮን አዲስ አበባ እንደነበር ታውቃለህ። ልክ የዛሬ ሳምንት ሰኞ አዲስ አበባ መጣ። እኔ እንደውም መንግስት በቁጥጥር ስር እንዴት እንዳለዋለ አላውቅም። አሁን እዚህ ድረስ ነው ወደ ሰፊነት ምርጫ ቦርድ አምጥተህ ከኢትዮጵያ መንግስት ጋር መቀጠል ከኢትዮጵያ ጋር አንቀጥልም ያለውን አካል እነዚህን ሰዎች በማዕከላዊ ኮሚቴ ይዘህ የ45 ሰው ዝርዝር አምጥተህ አይ ከእናንተ ጋር ከኢትዮጵያ ጋር አንቀጥልም፣ ግን ይህንን ምርጫ እነዚህን ሰዎች ተቀበሉን፣ ዶክተር አብይን ማነጋገር አለብኝ። ምን አይነት አቋም ነው ይሄ?